በማህበር ለተደራጁ ከ900 በላይ የማህበረሰብ ክፍሎች የቤት መስሪያ ቦታ መስጠቱን በምዕራብ ጎንደር ዞን የገንደ ውሃ ከተማ አስተዳደር አስታወቀ። የነዋሪዎቹን የመኖሪያ ቤት ችግር ለመፍታት እየሰራ መሆኑን የገለጸው ከተማ አስተዳደሩ የመስሪያ ቦታ የሰጣቸው ግለሰቦች በወቅቱ ወደ ስራ መግባት እንዳለባቸው አሳስቧል። መረጃው የገንደ ውሃ ከተማ አስተዳደር የመንግስት ኮሙኒኬሽን ነው። ኃይሉ ማሙ ያቀርበዋል። በምዕራብ ጎንደር ዞን የገንደ ውሃ ከተማ አስተዳደር የነዋሪዎችን የቤት መስሪያ ቦታ ጥያቄ ለመፍታት እየሰራው ነው ብሏል። በከተማው ለ59 ማህበራት የቤት መስሪያ ቦታ የተሰጣቸው መሆኑን የተናገሩት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አብዱል ከሪም መሐመድ ቀጣይ ለሌሎች የከተማዋ ነዋሪዎች ቦታ ለመስጠት ይሰራል ብለዋል። ይሄ ዛሬ የተመራውን በቀጣይ የመሰረተ ልማት ፍላጎቶች ስለሚኖሩ ከማህበር አመራሮች ጋር በመነጋገር ከህብረተሰቡ የሚጠበቀውን መዋጮ ያወጣሉ። እንደ መንግስት ደግሞ የሚጠበቅብን ከነሱ በፊት የተሰጠውን በዛ መንገድ ዘንድሮ ስለጀመርና የመብራት ለማስገባት ኮሚቴዎችን አዋቅረን እንቅስቃሴ ያለ ነው። ያ እንዳለቀ ደግሞ ወደዚህኛው ስለሚሄድ የማህበር አባሉም የመሰረተ ልማት ፍላጎትን ለማሟላት የበኩላቸውን ይወጣሉ ብለን እናስባለን። እንደ ከተማ አስተዳደር የመልካም አስተዳደር ችግሮችን ለመቅረፍ እየሰራን ያለነው የሚል ሐሳብ ነው። የመስሪያ ቦታ የተሰጣቸው ግለሰቦች በወቅቱ ገንብተው የመኖሪያ ቤት ችግሮቻቸውን እንዲፈቱም ጠይቀዋል። ከተማ አስተዳደሩ ድካም ውጤት የሚያመጣው ለተደራጁ ማህበራት አባላት ቦታ ካስረከኑ በኋላ አባሉ ወደ ግንባታ እንዲገባ ነው። አሁን እየመራ ነው ያለነው ቦታ ደግሞ በተመሳሳይ የፎታ ጊዜው እንዳለቀ ወደ ግንባታ ይገቡ ያልገቡ የሚሉትን በቤቶች ልማት እናስለይና ወደ ማስታወቂያ ማውጣት ማስጠንቀቂያ መስጠት ሂደት አለው። በዛ ሂደት እስከ መንጠቅ እንደርሳለን። ከዛ በፊት ግን ህብረተሰቡ የመኖሪያ ፍላጎት በጣም ከፍተኛ ችግር ስላለ እዛ ይደርሳል ብለን እናስብም። ራሱ ገንብቶ ወደ ቤቱ ይገባል ብለን እናስበው። ተገቢውን የመሬት ካሳ በመክፈልና አስፈላጊውን ቅድመ ሁኔታዎች በማሟላት ለተደራጁ ማህበራት ቦታ መሰጠቱን የተናገሩት ደግሞ የገንደ ውሃ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ምክትል ኃላፊ ብርቁ ጎደበ ናቸው። ቦታውን ብሎክ በማውጣት በመሸንሸን ትክ ቦታቸውንም በማስረከብ ቅድሚያ ዛሬ ለመምራት ደርሰናል ማለት ነው። የመንግስት ሰራተኛው፣ መምህራኑ፣ ሐኪሙ፣ ሌሎች ተፖሊሶች፣ ጸረ ሽምቆች፣ አድማ ብተኖች፣ ጠቅላላ ይሄ ሀገር መከላከያዎች፣ ፌደራል ማረሚያ ቤቶች ሁሉም ስብጥር ነውና ይሄን ስብጥር የሰው ኃይል እንግዲህ ጀምረናል እናጠናቀዋለን ብዬ አስባለሁ። የቤት መስሪያ ቦታ የተሰጣቸው የከተማዋ ነዋሪዎች በበኩላቸው ቦታ በማግኘታቸው ደስተኛ መሆናቸውን ተናግረው በቀጣይ ቤታቸውን ለመገንባት አስፈላጊ መሰረተ ልማት እንዲሟላላቸው ጠይቀዋል። ቦታው ያው ደስ ነው የሚለው መንግስት ማድረግ ያለበት ነገር ይሄ አካባቢው ተሎ ከቤት ኪራይ እንድንወጣና ያለውን መሰረተ ልማት መብራትም ውሃም መንገድም የተለያየ ነገርም እንትን ብሎ ተሎ አፋጥነን ከቤት ኪራይ እንድንወጣ ፈልጋለሁ። የቤት ኪራይም እየጨመረ ኑሮም እየተወደደ በመሄዱ ምክንያት መንግስት ያዘጋጅልን ተደራጅተን ቦታ ለመስጠት በጣም ደስተኛ ሆነን ካም በኋላ ግን ያው እኛ የምንፈልገው ቦታውን ተረክበን መሰረተ ልማቱ እንዲቀጥልልን ለምሳሌ እንደ መብራት፣ መንገድ፣ ውሃ ይሄ እንዲዘጋጅልን በበጀት ዓመቱ ከ62 ሚሊዮን ብር በላይ ለአርሶ አደሮች ካሳ ተከፍሎ ለተደራጁ ማህበራት የቤት መስሪያ ቦታ መሰጠቱን ከገንደ ውሃ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ያገኘነው መረጃ ያመለክታል። የአማራ ክልል ጤና ቢሮ ከ2 ሚሊዮን ብር በላይ ወጪ የተደረገባቸውን 13 የሞተር ሳይክሎች